ቀሽሙ ድራማ ቀሽም ገጾች ብርቱካንዋ ስትላጥ የኢቢሲ ፌክመንተሪውን አየነው። ለአቅመ ዶክመንተሪ ያልደረሰ ቀሽም ድራማ ነው። ብልጽግና እነ ስታሊን አይነት ድራማዎችን ይሰሩት እንደነበረው አይነት አሪፍ ድራማ መስራት አልቻለም። እነ ስታሊን በዛ ዘመን የሚሰሩትን የተቀናጀ ድራማ መስራት አቅቶት የሰው መቀለጃ ነው የሆነው። ሌላው ቀርቶ ህወሓት እንደነ አዲስ አበባን እንደ ባግዳድ ጂሃዳዊ በረካት አይነት ፌክ ግን ጥሩ ተደርገው ፕሮዲስ የተደረጉ አሪፍ የሴራ ትንተና ያለባቸው ዶክመንተሪዎች ብልጽግና መስራት አልቻለም። የአምባገነን መንግስት ባህሪው ውሸት መሆኑ ቢሆንም ብልጽግና ግን ጥሩ ውሸታም መሆን እንዳቃተው አይተናል። በፌክ መንተሪው ከሰርጋቸው ምስል ጎን እናትና አባት ኦርቶዶክስ ሆነው አዲስ የተወለደው ልጅ ሙስሊም እንደሆነ የሚያሳየን ምስል ፎቶው ብርቱካን በሰርጓ ወቅት የአረብኛ አልፋቤት የሆነውን አሊፍ ባ ታ ሳንም ጭምር እያጠናች እንደነበር ነው። ቀሽሞች ማህበራዊ ሚዲያ የተሰጡ አስተያየቶች እያየው ሰው ቀድሞ ከመሄዱ የተነሳ እነፋናና ኢቢሲን 1960 ላይ አስቀርቷቸዋል። ተመልከቱ። አንደኛ ልጁን ዳንኤል ክስረት የጫካ ፕሮጀክቱን እያስጎበኘው ነው በቀረጻ ውስጥ የሌለው። ሁለተኛው በስልክ የደወሉት ልጆች ንግግራቸው ፊልሙን ኢቢኤስ ከለቀቀው በኋላ እንደሆነ ይጠቁማል። ሶስተኛ ሁሉም ተናዛዦች በተናጠል ነው የተቀረጹት። ሌላው ቢቀር ባልና ሚስት እንኳን አብሮ በቤታቸው አይታዩ። አራተኛ ብርቱካን ሁለቱንም የኢቢኤስ እና የኢቲቪን ልብስ ብቻ ነው በመቀየር የተወነችው። ድርሰቱን ማረም የሚገባው ነገር ቢኖር አንደኛ የልብ ሕክምናውን የታከመችው አንድ ጊዜ ጴጥሮስ ሌላ ጊዜ ጳውሎስ ነው። ለምን ወስናችሁ አታሳውቁን? ሁለተኛ ድምፁ እንዳያስታውቅ የቀየራችሁት ተራኪ በድንግልና ተጋቡ ሲለን እልል ብለን ሳንጨርስ እሷ አርግዣ ያገባሁን አለችን። ሶስተኛ ድምፅ ማቀናበር የተጠቀማችሁት ኤአይ በጣም ኤሌመንታሪ ነው። ትዳር የሰራት ብርቱካን ደግሞ በድንግልና በትዳር የሆነች አብሮ አደጓን አግብታ ወልዳ የሳመች የቤት እመቤት ነች። የሚያሳዝነኝ ከጅምሩ ለፖለቲካ ፍጆታ ታስበው በተሰራው ተልካሻ ድራማ ምክንያት ወደፊት እውነተኛ ግፍና በደል የተፈጸመባቸው ሴቶች ወደ ሚዲያ ቢመጡ ማህበረሰቡ ትኩረትና ጆሮ እንዳይሰጥ ሆነ ተብሎ የተሰራው ሴራ በመሆኑ ብርቱካን አልታገተችም፣ አልተደፈረችም፣ ሁሉም ነገር ሐሰተኛ ድራማ ነው የሚለውን ዶክመንተሪ ሳናላምጥ ብንውጥ እንኳን መሰረታዊው እውነትን አይቀይረውም። መሰረታዊው እውነት ዜጎች ይታገታሉ፣ ሴቶች ይደፈራሉ፣ ንጹሃን ይጠቃሉ። ለዚህ ሁሉ በደል ፍትህ አይሰጥም። ብርቱካን የውሸት ድራማው ሰርታ ቢሆን እንኳን ሀገራችን ያለችበትን የወንጀል አረንቋ አይሸሽግም። ወንድማችን በላይ ማናየ ሐሳቡን ስለገለጸልኝ የእርሱን ሐሳቤ ነውና ላጋራችሁ። ቀሽም ደራሲዎች አበላሽተውት ነው እንጂ ብርቱካንን በድንግልና አገባች ብሎ ከተረከ በኋላ እሷ ቀጥላ በአንደበቷ አርግዤን የተጋባሁት አያስብሏትም ነበር። ቀሽም ደራሲዎች አበላሽተውት ነው እንጂ ኢቢኤስ በጽንፈኛው ለድራማው ተመረጠ ካሉ በኋላ መልሶ ደግሞ ከጽንፈኞች መካከል ድምጻቸው ነው ተብሎ ያወሩት እነ መዓዛ ኢቢኤስ እና መንግስት አብረው ነው የሚሰሩት የሚለውን ንግግር ማቁረጥ ነበረባቸው። ቀሽም ደራሲዎች አበላሽተውት ነው እንጂ ገንዘብ ተከፍሏት ነው የሚል መልእክት ካስተላለፉ በኋላ ጽንፈኞቹ እነ ተስፋዬ ብርቱካንን ለትራንስፖርት ይሆናል በሚል 5000 ብር ብቻ እንደተሰጣት የሚናገሩበትን መቁረጥ ነበረባቸው። ቀሽም ደራሲዎች አበላሽተውት ነው እንጂ እያልን ብዙ መቀጠል እንችላለን። በነገራችን ላይ በሚዲያ አሰራር መሰረት የብርቱካን ጉዳይ የተሳሳተ ነገር አለው ከተባለስ በራሱ በኢቢኤስ አልነበረም ወይ መቅረብ የነበረበት? እኔ የሚገባኝ ኢቢኤስ የሰራሁት ፕሮግራም ችግር የሌለበት ነው በሚል አቋሙ ስለጸና ይሆን? ያው የማታ ማታ አስገድዶ ኢቢኤስን ይቅርታ ቢያስጠይቁትም ማለት ነው። ለተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም 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 ይቅርታ የሚል መልእክት ከኔም ከኢቢኤስም አስተላልፋለሁ። ለማንኛውም የብርቱካንን ታሪክ የበርካታ ኢትዮጵያውያን ታሪክ መሆኑን ሚሊዮኖች ያውቃሉ። ያለፉት ዓመታት ብዙ ታሪኮችን ትተን ባሳለፍነው ሳምንት
አሊደሮ ላይ የታገቱትን አውቶቡስ ሙሉ ተሳፋሪ ወገኖቻችንን በዚህ ሰዓት ምን እንደተፈጸመባቸው ፈጣሪ ብቻ ነው የሚያውቀው። ይህ ብቻ አይደለም፣ ድርጊቱን ለማስተባበል የሄዱበት ርቀትና የፈጠረባቸው ድንጋጤ የሚገርም ነው። ግን እንበልና ብርቱካን ዋሽታለች ቢባል የታገቱት ተማሪዎች እውነትና በደል ይቀይረዋል እንዴ? ደብረ ዘይት ላይ ዘቅዝቃችሁ የሰቀላችሁትን ሰው እውነት አይቀይረውም። ዝቋላ ገዳም ባሉ መነኮሳትና ካህናት ያደረጋችሁትን ግፍ አይቀይረውም። በድንጋይ ተወግረው የተገደሉትን ካህን እውነት አይሰውረውም። ወደ አዲስ አበባ በሚሄዱ ተጓዦች ላይ የሚፈጸመው በደል፣ እገታ፣ የሰው ልጅ የዋጋ ተመን ወጥቶለት ክፍያ የተጠየቀበት ያለውን እውነት አይቀይረውም። በወለጋ በየጊዜው የምታርዷቸውን ሕፃናት፣ አዛውንቶች፣ ያቃጠላችሁት ሀብት ንብረት ይህንን እውነትም አይቀይረውም። በደራና በሌሎች አካባቢዎች ያቃጠላችሁት ቤተክርስቲያን፣ ያረዳችኋቸውን ካህናት፣ ዲያቆናትና ምእመናን እውነት አይቀይረውም። ጃዋር ተከበብኩ ሲል፣ ሀጫሉ ሲሞት፣ አብይ ወደ ውጪ ሲወጣ የተጨፈጨፉት፣ የተቃጠሉት፣ የተገደሉትን እውነት አይቀይረው። ወላሂ ሁለተኛ አማራ አልሆንም ያለችውን ልጅ እውነት አይቀይረው። እዚህ ህዝብ ላይ ምን ያላደረሳችሁት ስቃይ፣ ያልሆነ ያልሰማ ነው ያላየ ነው የቀረ መከራና ግፍ የለም። በምድር ሊደረጉ የሚችሉ ግፎች፣ ስቃዮችና ሁሉ በደሎች በዚህ ህዝብ ላይ ፈጽማችኋል። ያላየነው አይነት ቪዲዮ የለም። ይህ ህዝብ ያደነዘዘው ነገር በዝቶበት እንጂ መላ ኢትዮጵያ ሆ ብሎ በአንድነት ሊታገላችሁ ይገባ ነበር። አማራውን ነፍጥ አንስቶ ለመዋጋት ከበቂ በላይ እልፍ ምክንያቶች አሉት። እውነትም ከእነሱ ዘንድ አለች። በመጨረሻም ነፃ እንደምንወጣ እምነቴ ነው። ምክንያቱም ድል ከተበዳዮች ጎን ስለሆነች። የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም።
ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል።